ተመልካቾቻችን ይህ ከሀርነት-ቲቪ ወደ እናንተ የሚደርሰው የሰዓቱ ዜና ይሽላችሁ ቀርብ ያለው በአርዕስተ ዜና ጀምራለሁ። የኦሮሞ ነጻነት ግንባር ኦነግ ለማዳከም አሁን ባለው የፖለቲካ ሁኔታ ኦነግ ኢላማ ውስጥ ነው ተባለ። የአማራ ክልል ብልጽግና ህወሓትን በጸባጫሪነት ከሰሰ። በወላይታ ዞን በተቀሰቀሰው ተቃውሞ የፌዴራል መንግስት የጸጥታ ኃይሎች ሰልፈኞች ላይ ተመጣጣኝ ያልሆነ ኃይል ከመጠቀም ሊቆጠቡ ይገባል ተባለ። በወላይታ ዞን አንዳንድ ከተሞች ነሐሴ 4 ቀን 2012 ዓ.ም በተደረጉት ተቃውሞዎች የጸጥታ ኃይሎች በተቃዋሚ ሰልፈኞች ላይ የወሰዱት እርምጃ ተመጣጣኝነት አጠያያቂ መሆኑ የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። የተለያዩ ምንጮች እንደጠቆሙት የተቃውሞ ሰልፉ የተቀሰቀሰው ሰኞ ዕለት በፌዴሬሽኑ ውስጥ አዲስ የክልል መንግስት መመስረትን በተናጠል ለማወጅ በፈለጉ በርካታ ከፍተኛ የዞኑ ባለስልጣናት እስር ተከትሎ ነው። የመንግስት ባለስልጣናት እንደሚሉት ከሆነ ግን ታሳሪዎች በአካባቢው አለመረጋጋት ለመፍጠር ሲያሴሩ ተይዘዋል ብለዋል። የኮሚሽኑ የመረጃ ምንጮች እንዳስረዱት የባለስልጣናቱን እስር ተከትሎ የተቃውሞ ሰልፎች በዞኑ ዙሪያ በሚገኙ በርካታ ከተሞች ወደ ጎዳና የወጡ ሲሆኑ በዞኑ ዋና ከተማ በሶዶ አንድ ሰው እንዲሁም በቦቲ 5 ሰዎች መሞታቸው ታውቋል። በሰኞ እስሩ ወቅት በጠቅላላ 178 ሰዎች የተያዙ ሲሆን ከነዚህ ውስጥም 28ቱ የዞኑ ከፍተኛ ባለስልጣናት መሆናቸውና በወላይታ ሶዶ የቴክኒክ ሙያ ትምህርት ስልጠና ኮሌጅ ውስጥ በቁጥጥር ውስጥ የሚገኙ መሆኑ ለማወቅ ተችሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን ቃል አቀባይ አቶ ሮማን ማሾ እንደገለጹት የጸጥታ ኃይሎች ሰላማዊ ሰልፎችን በሚቆጣጠሩበት ወቅት የሞት አደጋን የሚያስከትል የኃይል እርምጃ ከመውሰድ ሊቆጠቡ ይገባል። እንደዚህ ያሉ እርምጃዎች ቀድሞውን የነበረው ውጥረት ያባብሱ እንደሆነ እንጂ መፍትሄ አይሆንም ብለዋል። አቶ አሮን አያይዘውም በግጭቱ ወቅት የተከሰተው የ6 ሰዎች አሟሟትንና የጸጥታ ኃይሎች የኃይል አጠቃቀምን አስመልክቶ ፈጣን ምርመራ የሚያስፈልግ መሆኑ አስረድተዋል። እንዲሁም የታሳሪዎች መብቶች ማክበርና በአፋጣኝ ወደ ፍርድ ቤት በማቅረብ ማረጋገጥ ያስፈልጋል ብለዋል። ለስረ ችግሩ ዘላቂ መፍትሄ ከመፈለግ አንጻር የፌዴራልና የክልሉ መንግስት በክልሉ ውስጥ ለተነሱ የክልልነት ጥያቄዎች ወቅታዊና ሰላማዊ መፍትሄ በስራ ላይ እንዲውል ከፍተኛ ጥረትና ትኩረት ሊደረግ ይገባል ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ሰኞ ዕለት በድርጅታቸው አመራሮች አዲስ አበባ ውስጥ ስለተሰጠው ጋዜጣዊ መግለጫ የሚያውቁት ነገር እንደሌለ መግለጻቸው የሚታወቅ ሲሆን የኦሮሞ ነጻነት ግንባር ኦነግ ለሁለት ተከፍሏል በሚል በስፋት እየተነገረ ስላለው ጉዳይ በተመለከተ ሊቀመንበሩ ግንባሩ ለማዳከም አሁን ባለው ፖለቲካ ሁኔታ የኦሮሞ ነጻነት ግንባር ኢላማ ውስጥ ነው ብለዋል። መንግስት በራሱ ዲሞክራሲ ሂደት በሰላም መንቀሳቀስ ሲያቅተውና ተፎካካሪ ፓርቲ ሲበረታበት በገንዘብም ይሁን በማስፈራራትም በፖለቲካ ፓርቲዎች ላይ ጣልቃ ይገባል ሲሉ ሊቀመንበሩ አስረድተዋል። ከዚህ ቀደም መሰል ጣልቃ ገብነት በግንባራቸው ላይ ሲሞከር እንደነበር የተናገሩት አቶ ዳውድ ይህ አሁንም የሚያደርግበት ምክንያት የለውም፣ ብዙ ገንዘብ ነው የሚጨርሰው ሲሉ ጥረቱ በገንዘብ ችግርም የሚደገፍ ስለመሆኑ ገልጸዋል ሲል ቢቢሲ ዘግበዋል። የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ የትግራይ ክልልን የሚያስተዳድረው ህዝባዊ ወያነ ሓርነት ትግራይ ህወሓትን በጠብ ጫሪነት ከሰሱ። የርዕሰ መስተዳድሩ ክስ የተሰማው በተጀመረው የአማራ ብሔራዊ ክልላዊ ምክር ቤት 5ኛ ዙር 5ኛ ዓመት የሥራ ዘመን 15ኛው መደበኛ ጉባኤ ላይ ነው። ርዕሰ መስተዳድሩ ህወሓት የሐሰት መረጃ እየለቀቀ ለዘመናት በአብሮነት የኖረውን የቅማንትና የአማራ ህዝብ ወደ ግጭት እንዲያመራ እየሰራ ነው ሲሉም ወንጅለዋል። የትግራይ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሊያ ካሳ ግን የርዕሰ መስተዳድሩን ክስ አጣጥለውታል። በህገወጥ መንገድ ተደራጅተው የክልሉን ሰላም ሲያናጉ የነበሩ የተባሉ ከ1300 ሰዎች በላይ ደግሞ በሰላማዊ መንገድና በኃይል ወደ መንግስት መግባታቸው ተናግረዋል። ይሁንና በአዋሳኝ ክልሎች የአመራር ለህዝብ ውይይት ማካሄድ ስለመቻሉ አቶ ተመስገን ጥሩነህ ተናግረዋል። በቤንሻንጉል ጉሙዝ ክልል ተፈናቅለው የነበሩ ዜጎች ወደ ቀያቸው መመለስ እንደተቻለም አቶ ተመስገን አሳውቀዋል ሲል ዶይቼ ቬለ ዘግቧል። ስትከታተሉት የነበራችሁ ከሀርነት-ቲቪ ወደ እናንተ የሚደርሰው የሰዓቱ ዜና ነው። የዛሬ ዜናዎቻችን እነዚህ ይመስሉ ነበር። ከቀሪ ፕሮግራሞቻችን ጋር መልካም ጊዜ እንዲሆንላችሁ ተመኘው። ሰላም።